ይላሉ። የሰዎችን ቋንቋ ያወቀ ሰው ተተንኮላቸው ዳነ ይላሉ። አሁን ልጆች ተማሪዎች እንግሊዘኛ ይናገራሉ፣ ወላጆች ግን እንግሊዘኛ ያት ነበር ማለት ነው። ቅድም በቀረበው ድራማ ላይ ያው ኦኬ የሚለውን በምን ተገልጿል? በስዳብ ከምን የተነሳ ነው? ካለማወቅ የተነሳ መሆኑን የሚያሳየን ነው። የታዘብኩት ነገር ቢኖር ከቀረቡ ሴቶች ተማሪዎች እህቶቻችን ወይ ልጆቻችን ወንዶች የሉበትም። እውቀት ሲባል ለሴት ብቻ ነው ወይ ለወንዶች ብቻ ነው ወይ ለትላልቆች ለትናንሾች አያስፈልግም የሚል የለውም፣ ለሁላችንም ነው ማለት ነው። ወደ ሸሪዓው መተን ስንመለከተው የነብዩን አለይሂ ሰላቱ ወሰላም ሐዲስ ታወሩት በትልቁ ከወንድ አቡ ሁረይራ ረዲየላሁ ዐንሁ ናቸው። ከሴት እናታችን አይሻ ረዲየላሁ ዐንሃ ናት። ወደ 300,000 ሐዲስ የቀረበን የሸመደዱ ያስተላለፉት ሴቶችም ወንዶችም ተጋርተውበታል ማለት ነው። ስለዚህ ዶክተር ዛኪር ናይክ አላህ ይጠብቀውና ዓለም አቀፍ የሆነው ዳያችን እንደምታውቁት ንጽጽር ላይ እንደሚሰራ ይታወቃል። አንድ ካሴቱን ስመለከት ዕውቀት በእስልምና ጥላ ስር የሚል አንድ ካሴት አለው። ያን ዕውቀት በእስልምና ጥላ ስር ሲል የገለጸበት አንድ ነገር አለው። እኔ አረበኛ ቋንቋ አልተማርኩም አላውቅም ማለት ቁርአንን ራሱ የቀራው በእንግሊዘኛው ነው፣ አፉ ይያዛል። ያ ችግር ግን በልጆቼ ላይ እንዳይደገም ብዬ ልጄን ዓለም አቀፍ ኮከበኛ ዳኢ ያደረኩት በአረበኛ ብቻ ዳኢ እንዲሆን አደረኩኝ ይላል። ወላጆች እኛ ያላወቅነውን ነገር ተደግሞ ታሪክ ልጆቻችን ላይ እንዳይደገም ሁሉን ነገር ችለን ማስተማር ይጠበቅብናል ነው ተዚህ የምንወስደው ነገር ማለት ነው። እኔ አላቅም ነገር ግን ልጄም የማያውቅ መሆን ይሄ አስፈላጊ አይደለም እና ይሄን ሐሳቢ በማድረግ ብናወጣም ገንዘብ ለብዙ ነገር ይወጣልና አውጥተን ልጆች እንዲማሩ ማድረግና የኛ የጠፋውን እድል በልጆች ላይ እንዳይደገም ማድረግ ተወላጆች ይጠበቃል የሚል ነው መልእክቴ ማለት ነው። የተሰማኝን ነው። ብዙ አስተምሮት ያላቸው መልእክቶች በውስጥ ያለፈዋል። መተዛዘን፣ መተባበር፣ መዋደድ የሚባል ጠቅሰዋል። በዲራማም በግጥማቸውም አስቀምጠዋል። ነቢያችን አለይሂ ሰላቱ ወሰላም ሰዲቃን መልካም ነገርን ሲቆጥሩ የመጨረሻ የገለጹበት ሐዲስ ወለው አንተ ለቃ አኻከ ቢወጅህን ጦሊቂን ትንሽ ነገር ነው ብለህ እንዳትመለከት ወንድምህን በፈገግታ ፊት መገናኘት እንኳን ቢሆን ብለዋል። በአሁን በውስጣችን የሌለ በሙስሊሞች ውስጥ የጠፋ ያጣነው ነገር ቢሆን ማወቅ ሳይሆን ያጣነው ርህራሄ የሚባል በውስጣችን ጓደኛ እንደ ጓደኛ፣ ቤተሰብ እንደ ቤተሰብ፣ ጎረቤት እንደ ጎረቤት መተዛዘን የሚባለው ነገር የራሱ ጉዳይ እኔ ታገኘሁኝ አፈርዱ ቢሆን ብላ የሚል አስተሳሰብ እያሰብን እየተቀየርን መተናል። ባህላችንም አይደል እንደ ሃይማኖታችንም የሚጠበቅ ነገር አይደለም ነው። መተዛዘን መኖር አለበት። ስንማር ይሄን ዕውቀታችንን ለአኺራ እንደሚጠቅም አድርገን ከተማርነው አካዳሚውም ጠቃሚ ይሆናል። ዶክተሮች የሚወጡት ስለ ጤና ጉዳይ ሴቶች በሴቶች እንዲታከሙ የሚያደርገው መማራቸው ነው ማለት ነው። ይሄንን ታሳቢ አድርጎ ከተማረች አንዲት ሴት ልጅ ሴት እህቶችን እረዳለሁ በዶክተርነት ብላ ከአላህ ሸሪዓ ጋር የሚጋጭ ነገር ሳይሆን አጅር ያለው ይሆናል ማለት ነው። አኺራ ላይም የሚያስመለዳት ነገር ይሆናል ማለት ነው። ስለዚህ አጠር ባለ መልኩ እንዲያላበዛባችሁም ሰዓቱን ስለሄደ ፕሮግራማችሁንም አጠር አድርጋችሁ እንዲጨርሱት ነው። እኔም ያው አንገብጋቢ ነው ብዬ በውስጤ ያስኩት ነገር ስለሆነ ዝም ብዬ እንዳልሄድ ለማስተላለፍ ያክል ነው። ነገር ግን አደራ የምለው ነገር ቢኖር ማንኛውም ነገር ዓለማዊ ከሆኑት ወይንም ቁሳዊ ከሆኑት መንፈሳዊ የሆኑትን እንድናስቀድም ነው ሸሪዓ የሚያዘን ነው። በቤታችንም በህብረተሰባችንም በቤተሰባችንም ውስጥ ይሄ ነገር መለመድ መያዝ መቻል አለበት ነው። ስንማር ውበታችን፣ ዕውቀታችን፣ ጉልበታችን ለዲናችን አስተዋጽኦ የሚያደርግ እስካልሆነ ድረስ ተጎጆች እንጂ ተጠቃሚዎች ስለማንሆን ይሄንን በተጠንቀቅ ይዘነው እንድንሄድ ለማለት ያክል ነው። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسنه والسلام عليكم وشكرا لاستماعكم والسلام عليكم ورحمة الله وبركاته